ያዕቆብ በል እንግዲህ እግዚአብሔር ልጆች ከሰጠ ባርክ ልባርካቸው አስጠጋቸው አለ። ሲጠጉ መጽሐፍ ሲናገር እንደዚህ ይላል፣ ቀኝ እጁንም አነሳና በኤፍሬም ላይ አደረገው፣ ግራ እጁንም አነሳና በምናሴ ላይ አደረገው። ትእዛዙ ከሰማይ ነው። ትእዛዙ ከላይ ነው። ትእዛዙ ከእግዚአብሔር ዘንድ ነው። ማንም የማይነቀንቀው እጃችሁ ላይ ይጫናል፣ እላችሁ ላይ ይመጣል። አንድ ሰው ይጩና የኔ ነው ይበላል። ከጎን ገፋ አድርገውና ሰው የማያነሳው እጅ ይጫንብሃል በሉት። የእግዚአብሔር እጅ በላይ ላይ ይመጣል። ማንም አያነሳውም በሉት። በእውቀት ያልሆነ በለው፣ በጥበብ ያልሆነ፣ በዘዴ ያልሆነ፣ በበኩርነት ያልሆነ እግዚአብሔር ያዘዘው እጅ በላያችሁ ላይ ዛሬ ይምጣ። አይዞህ የተወሰነ እጅ ነው ዛሬ የሆነ እጅ ተወስኖላል። ሰው ቢያነሳው እንኳን የማይነሳ አብሮ 2018ን የሚዘልቅ ዞሮ አንተ ላይ የሚጫን ዞሮ ቤት የሚገባ ዞሮ ኑሮን የሚያገኝ በኢየሱስም ይቃል አንድ ሰው ቤት ጸንቷል። ዮሴፍ ነው የተሸወደው። ኤፍሬምን በቀኝ ይዞ መጥቶ በግራ ሊጨርሰው። የኤፍሬም ነገር በቀኝ ጀምሯል፣ በቀኝ ነው የሚያልቀው። እሺ ከጎናችሁ ያለው ሰው ያንተ ነገር በቀኝ ጀምሯል በሉት፣ በግራ ያልቀም በሉት። በቀኝ የጀመረው ነገር በቀኝ ያልቃል በሉት። ዞሮ ቀኝ ይመጣላል በሉት። እኔ የሰው ዘዴ ፕላን ዛሬ ይሰበራል። የሰው ጥበብ ከመንገዳችሁ ላይ ይፈርሳል። በቀኝ የጀመረው ነገራችሁ በቀኝ ያልቃል። አንድ ሰው ይጩና የኔ ነገር ይበላ። በቀኝ ጀምሯል፣ በቀኝ ያልቃል። በኢየሱስ ጀምሯል፣ በኢየሱስ ያልቃል። ጠላት አያነሳውም፣ ጠላት አይወስደውም፣ ጠላት አይበላውም፣ ምቀኛ አይበላውም። ጩና የኔ ነገር በላ። በቀኝ ጀምሯል፣ በቀኝ ያልቃል። እንደዚህ ያለ ፍሬቻ ያለ መብራት ያለ ተቀየስ ያለ ህግ እንደዚህ አዙሮ የሚያመጣው ነገር ወይኔ ሰው የለም እንደኔ የሚዞር ማን እንደዚህ ዞር ባለው ግድ የለም ዞሮ ይመጣላል። መንገድ ስቶ ቤት ይገባል። መንገድ የሳተ መስሎ ያገኛል። የታኒኮስ ሰው አለ ወይ እዚህ ቤት? ነገር ዞሮ እጅ ላይ ይገባል። ዛሬ ቀኑ የኔ ነው ብሎ ነው የመጣው። ቀኑ የኔ ነው ብሎ ነው የመጣው። ለካዳካስ አሜን። እግዚአብሔር አምላክ አዙሮ የሚያመጣው እጃል። አሜን። ሰው አለ እዚህ ቤት? አሜን። አንድ ሰው ፈገግ ብሎ ዞሮ ይመጣል ይበላል። ዞሮ ይመጣል። እንደዚህ ዞሮ ይመጣል። አሜን። ያው ሰማይ በሏል። ዞሮ ገዳንተ የሚመጣ አሜን። ሰዎች ያጠፉት፣ ሰዎች የወሰዱት፣ ሰዎች የከለከሉት፣ ዛሬ ግን በመለኮት ትእዛዝ አሜን እንደገና